ዛሬ ሀባብ እየበላሁ ነው። ሀባብ የምትወዱ ሰዎች ካላችሁ እንብላ። ይሄን ይመስላል። እንዴት እንደሚጣፍጥ ተውት። እንዴት እንደሚጥም ማር በሉት። በቃ የዛሬው ሀባብ በጣም ይለያል። እውነት ማር ማለት ነው። ማር ታውቃላችሁ? ማር በልታችሁ ታውቃላችሁ? ማር ማለት ነው። ይለያል። የምታዩት ሶማሌላንድ እንግዲህ እችን ትመስላለች። ሶማሌላንድ ከጀርባው ዋለ። አየሩ ሞቃት ስለሆነ ነፋሱ ወደዚህ ቀዝቃዛውን አየር ከባህሩ ያመጣልናል። ሀባባችንን እየበላን ቁጭ ነው በቃ። በእውነት ይመቻል። በእውነት በጣም ይመቻል። ምርጥ ጓደኛዬ ደግሞ በኋላ ያለ ሶማሌላንድ This is Ethiopia. You know, this is Somaliland. This is Ethiopia. So it's the border between the foreign Somaliland and Ethiopia. ከዚህ ወደዚህ ሶማሊላንድ ነው ወይም ውጭኛ ሶማሌ። ከዚህ ወደዚህ ደግሞ ስታልፍ ደግሞ ኢትዮጵያ ነው። ስለዚህ እኛው በሶማሌላንድ እና በኢትዮጵያ ድንበር መካከል ያለ ነው። ስለዚህ አንድ መስመር ነው። ያቺኛ መስመር የምትታየው አይቺ ያቺኛ ከዚህ እንዴት ስታልፉ ሶማሊላንድ ውጭኛዋን ታገኛላችሁ። ከዚህ ደግሞ እንደዚህ ስታልፉ ደግሞ የኢትዮጵያን ድንበር ታገኛላችሁ። ስለዚህ የኢትዮጵያና የሶማሌ ድንበር ይሄን ይመስላል ማለት ነው። ልክ እንደዚህ ሽክም ይቀጥላል። እኛው ደግሞ ወደ ታች እንደዛ ይቀጥላል። ስላዳመጣችሁ አመሰግናለሁ። እኔ ይመስላል እንግዲህ እዚህ የምታዋቸው ከብቶቹ የሶማሌላንድ ናቸው። እነዚህ የምታዋቸው እረኞቹ በሙሉ ሶማሌላንድ ናቸው። እዚህ የምታዩት የሶማሌላንድ ነው። በቃ ወደዚህ ከዚህ ማዶ ደግሞ ወደዛ የምታዋቸው ኢትዮጵያ ወደዛ ነው። ከተማውን ባስጎበኛችሁ ደስ ይለኝ ነበር፣ ግን አይመችም ለመቅረጽ እንጂ ሶማሌላንድ ከተማዋ የሚገርማችሁ በጣም ታምራለች። ቶጎ ጫሌ ማለት ነው። ቶጎ ጫሌ ያው አየሩን የምናቀዘቅዘው ሀባብ እየበላን ነው። ትንሽ ሞቅ ይላል። ትንሽ ቆይት ካለ አሁን እንደውም ጠዋት ስለሆነ ነው እንጂ ትንሽ ከቆየ አየሩ በጣም ሞቃት ነው። ለዛ መፍትሄ ደግሞ እዚህ እንደ አይነት ውሃዎች ላይ መጥቶ ጠጋ ማለት የነፋስ ወደ ስለሆነ ቀዝቃዛውን አየር ከባህሩ ያመጣልናል። ደስ ይላል። በቃ በጣም በእውነት በጣም ነው ደስ የሚለው በጣም